No. ሰዎች ስለጠሉ አያቆሙ። ራስ ወዳድ አትሁኑ። ይህንን ፖስት ለሌሎች ማርሻል አርት ወዳጆች ሼር፣ ኮፒ ሊንክ በማድረግ አካፍሏቸው ማለት ነው። በመጀመሪያ አንድ ሰው አቋርጣለሁ በሚለን ጊዜ ወይም ደግሞ ብሬክ ማድረግ ፈልጋለሁ በሚል ጊዜ ምን ማድረግ እንዳለብን ያሉትን ደንቦች እናያለን። አንደኛ፣ አንድ ምሽት ጠብቁ። ወላጅ ልጆቻቸውን ማቆም እንደሚፈልጉ ሲናገሩ ወዲያውኑ ምላሽ አይስጡ። ብዙ ጊዜ ለጊዜያዊ ነገር ስሜታዊ ምላሽ ከመስጠቱ በፊት አንድ የእንቅልፍ ዑደት ወይም ጊዜ ይስጧቸው። ሰዎች በሚቀጥለው ቀን የበለጠ ግልጽ ሆነው ስለሚያስቡ ችግሩ ሊፈታ ስለሚችል አንድ ጊዜ ይስጧቸው። ይህ ደግሞ ይሰራል፣ ሞክሩት። ሁለተኛው ደንብ፣ በአካል ተነጋገሩ እንጂ የጽሁፍ መልእክት አይጻፉ። የጽሁፍ መልእክቶች ስሜት አልባ ናቸው። ከአውራ ጣት ጋር ግንኙነት ከመፍጠር ውጭ ይልቁንም በስልክ አያገኟቸው ወይም በአካል ተገናኙ። ተረጋጉ፣ ጉጉ ሁን፣ ጥያቄህን ጠይቅ። ስለሆነው ነገር የበለጠ ንገረኝ። ልትነግረኝ ትችላለህ? ጆኒን ወይም መከሌን ለመጀመሪያ ጊዜ ወደ ማርሻል አርት ለምን አመጣኸው? ይህንን ስናደርግ እንዲቆዩ ለማሳመን እየሞከርን አይደለም፣ ለምን እንደጀመሩ እንዲያስታውስ እየረዷቸው ነው ማለት ነው። ሶስተኛው ደንብ፣ በአጭር ጊዜ ጥገና ላይ ተባበሩ። ለማቆም የሚያስቡት ትክክለኛ ምክንያት ካወቁ በኋላ በጨዋታ እቅድ ላይ አብረው ይስሩ። ጊዜ ሰሌዳውን አስተካከል። እንደ ቀበቶ ፈተና ወይም አመራር ጠጋኝ አጭር ጊዜ ግብ ያዘጋጁ። ተነሳሽነታቸውን ለማደስ አዲስ ፈተና ያክሉ። አንዳንድ ጊዜ ቤተሰብ ለሚያስፈልገው ወደ ትክክለኛው መንገድ ለመመለስ ትንሽ እድል ነው። ደረጃ ማቆምና መቀጠል መካከል ያለው ልዩነት ያስተምሩ። ይህ ለእያንዳንዱ ተማሪ የማስተማር በሚገባ ትምህርት ነው። ማቆም ስሜታዊነት ነው። ከከባድ ነገር መሸሽ ነው። ወደ ላይ መሄድ አሳቢ ነው። ወደ አዲስ ነገር እየሮጥን ነው። ማቋረጥን አናምንም። ነገር ግን አንድ ቤተሰብ በእውነት ለመቀጠል ጊዜው እንደደረሰ ከተሰማው ውሳኔው በታቀደ እና በብስለት የተደረገ እስከሆነ ድረስ እንደግፋለን። አምስተኛ፣ ትክክለኛውን ትምህርት አስታውስ። ብዙ ልጆች በጅራሽ ማቆም አይፈልጉም፣ ምክንያቱም ከባድ የሚሆንበት ጊዜ አዋቂዎች ወይም ቤተሰቦች ናቸው ሀሳባቸውን የሚያስቀይሩት። አንድ ተማሪ ውድቀትን ሲያሸንፍ፣ የሚቀጥለውን ቀበቶ ሲያገኝና ቅልጥፍናን ሲያገኝ ማርሻል አርት ከሚያስተምራቸው በጣም ኃይለኛ ትምህርቶች ውስጥ አንዱን ይማራል። ከባድ ነገሮችን ማድረግ እችላለሁ፣ የጀመርኩትን መጨረስ እችላለሁ በማለት እና ከማንኛውም ቀበቶ የበለጠ ረጅም ጊዜ ይቆያል ማለት ነው ይህ ሰው። ምክንያቱም ሰዎች ስለጠሉ አያቆሙ፣ ለምን እንደጀመሩ ስለሚረሱ ነው ስፖርት የሚያቆሙት ወይም ብሬክ ማድረግ የሚፈልጉት ማለት ነው። የእርስዎ ተግባር ደግሞ እርሱን እንዲያስታውስ መርዳት ነው። ሼር አርግ፣ ላይክ፣ ፎሎ አርግልኝ። አመሰግናለሁ።